ተዳዳሪ ነበርኩ አሁን ግን ዱባይ ላይ በጋርድ የምንቀሳቀስ ባህር ዳርቻ ላይ የሚኖር የ29 ዓመት ወጣት ነኝ ይለናል። ኤቢ ማርሻል አቤኔዘር አሸናፊ ደግሞ ሙሉ ስሙ እንግዲህ ሰው ማን ነው? አስተምረው ኤክስፒሪየንስ ሼር ላደርገው እንዳትል ኮርስ በገንዘብ ግዙኝ ይያልኩ ጁን የሚሰራው ነገር ፌክ ነው። እኛን ለማጭበርበር ነው የመጣው። የዛ ካምፓኒ ማናጀር ፋሻ ነው ብሎታል። እንግዲህ አተርፋለሁ ወይ እስቲ ትርፋማ የሆነ ህይወታቸው ተቀይሮ የወጡ ሰዎች ጥቀስልኝ ስትለው ምን ነው ሪስክ ይላል። ይሄ አይነት ስራ የማሾፍ ስራ ነው። የመጨረሻ ሯሯችሁ እስካላስገባችሁ ድረስ ልትያዟችሁ ነው። በጣም እኔ ምን እንደምላላቀም ሁላችሁም አመስግኑልኝ። በወጣ ይተካ እንግዲህ እኔ ሰላም ጤና ይስጥልኝ። ወደዚህ ዩቲዩብ ቻናል ቤተሰቦች የዳብሊው ቤተሰቦች እንዴት ናችሁ? ልኝ አማን ነው ሁሉ ሰላም። በዛሬው ቪዲዮአችን ደግሞ አነጋጋሪ ምን አነጋጋሪ ብቻ በቃ ውዝግብ ውስጥ የከተተውን ባለሀብቱ ሚሊዮነሩ የጎዳና ተዳዳሪ ነበርኩ አሁን ግን ዱባይ ላይ በጋርድ የምንቀሳቀስ ባህር ዳርቻ ላይ የሚኖር የ29 ዓመት ወጣት ነኝ ይለናል። ኤቢ ማርሻል አቤኔዘር አሸናፊ ደግሞ ሙሉ ስሙ እንግዲህ ሰው ማን ነው? የእውነቴን ነው የምላችሁ። ይህ ሰው ማን ነው? ይህ ነገር እውነት ገንዘብ ያስገኛል ወይ የሚለውን ነገር በዝም የተነሱ ጦርነቶች አሉ። እስኪ እውነት ይሄ ነገር ይሰራል ወይስ አይሰራም? እኔም ደግሞ ካለኝ ኤክስፒሪየንስ ምናምን ነገር ተነስቼ ለእናንተ ያለኝ ነገር ላካፍላችሁ ፈልጋለሁ። በዚህ አይነት ነገር የሚሰሩ ልጆችንም አውቃለሁ። እንዲሁም ደግሞ እኔም የሆነ ሰዓት ላይ ሞካከር የተወኩት ነገር ነው እና ምን ነገር እንደሚያስፈልገው እውነት ነገር ይሄ ነገር እውነት ነው ወይስ ውሸት ማጭበርበሪያ ነው የሚለውን ነገር በቃ የፈለጋችሁትን አይነት መረጃ ታገኙበታላችሁ ብዬ አስባለሁ። እስከ መጨረሻው ለሚሄዱበት ሰዎች ምናልባት ሊሰራ የሚችልና እውነት ሊጠቀሙ ከስንት አንድ ሰዎች ሊጠቀሙበት የሚችሉት ትሬዲንግ የሚሉት ነገርና የተለያዩ ውጭ ገንዘብ ምንዛሬዎችን ገዝቶ አትርፎ በመሸጥ የሚገኝ አይነት ገንዘብ ነው። ፎሬክስ ትሬዲንግ ይሉታል። እና እሱም ሀገራችን ላይ እንግዲህ ልጅ ይዤው እመጣለሁ እናንተንም በደንብ አስተምራችኋለሁ ፍሪ ኮርስ እሰጣችኋለሁ ምናምን ነገር እያለ ነው። ይሄ ነገር እውነት ነው ወይስ ውሸት ነው? በጣም ውዝግብ ተፈጥሯል። እንግዲህ የተለያዩ አንዳንድ ሰዎች ያሏቸውን ነገሮች እዚህ ጋር አብረን እያየን እውነት እናንተም ትፈርዳላችሁ ማለት ነው። እንግዲህ በዚህ ዩቲዩብ ቻናል አዲስ ከሆናችሁ ዳብሊው ቢሰኛለሁ። በዚህ ዩቲዩብ ቻናል በጣም ብዙ አይነት ነገሮችና ርዕሰ ጉዳዮች እነሱበታል። የተለያዩ ብሎግ ቪዲዮዎችን፣ ሪአክሽን ቪዲዮዎችን ሰራበታለሁ ማለት ነው። ሰብስክራይብ ያርጋችሁ አሁንም ተቀላቀሉ። ወዳችኋለሁ። ሌትስ ጎ ወደ ዛሬው ቪዲዮ።